መካስ ትፈልጋላችሁ? እግዚአብሔር ይቅር እንዲልሽ ትፈልጊያለሽ? እህቴ እግዚአብሔር እንዲምርሽ ትፈልጊያለሽ? ተግተሽ ጸልይ፣ ተግተሽ ተንበርከኪ። ግን ሰይጣን እንዲወጣ ላይ ያለው ዲያብሎስ እንዲነሳ ብለሽ አይደለም መጸለይ ያለብሽ። እግዚአብሔር ሆይ ቅዱስ 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 ብዬ እንዳመሰግን ስለፈቀድክልኝ አመሰግናለሁ ብለሽ ነው ምስጋና መስቀደም ያለብሽ። ስለሰጠኸኝ ጉልበት፣ ስለሰጠኸኝ ገንዘብ፣ ስለሰጠኝ ጤንነት፣ ስለሰጠኝ አመሰግናለሁ። ከምስጋና ጀምሪ። ከዛ በኋላ ደግሞ ይቅር በለኝ ብለሽ ጸልይ። ከዛ በኋላ ለወገኖች፣ ለቤተሰቦች ክፉ ለሚያደርጉብሽ በሙሉ ጸልይ። ከዛ በኋላ ደግሞ ዲያብሎስን ተቃወሚ። ከዛ ትድኛለሽ። ነፍስሽ በእግዚአብሔር እጅ ውስጥ ትሆናለች። ምንም ነገር አትሆኝም። እግዚአብሔር አንቺን ከወደቅሽበት ያነሳሻል። ራስሽንና ቤተሰቦችሽን ነፃ ለማውጣት እየሰራሽ እንደሆነ ታውቂዋለሽ። ዓላማሽ ይሄ ሆኖ እያለ ስትመጪ ግን የዋህ አትሁኚ። ማለቴ ገንዘብሽን አትበትኚ። ነቃ ያልሽ ብልጥ ሁኚ። ደግሞ የዋህ አትሁኚ ስልሽ የዋህነት ጥሩ አይደለም እያልኩ አይደለም። በየዋህነት ሁሉንም እሺ እያልሽ እንትን አትበይ። ነቃ በይ። ያለብሽን ችግር ለጓደኞች ስትናገሪ ለማን እንደምትናገሪ ወቂ። ያለሽን ገንዘብ ስትናገሪ ለማን እንደምትናገሪ ወቂ።